ቤተሰብ እንዴት ናችሁ? እንግዲህ ዛሬ ወደ ቤተሰብ እየሄድን ነው። ማር ልንበላ ነው። እናሳያችኋለን። ሲቆረጥ ተቆርጦ አምጠን ምናምን እየበላን ሁሉ ነገር ነው የምታዩት ቤተሰብ። እንግዲህ ሁሉ ነገር የሚቀር ነገር የለም። ንብም ከበላ ይታያለን። ተመልከት ጎጃም ንብ ከበላ አስበዋል። ከንፈርም እንደሚመስል አገራችንም እያለ እንደዚያው ከንፈር አይቷል። ሚኪ አንድ ሙዚቃ እስኪ በልላችሁ ፊትን ዘወር እስኪ አንድ ሙዚቃ ሙዙንቃ ልበል። ሙዙንቃ እሺ የኢትዮጵያ ይመርልሽ ሰብሎን አውድማው ጉተራው ይሁንልሽ ሞሎን በቸሩ ላይ ይደር ጋራሽን ተረርሽ ወንዝሽ ሁሉ የመስከር አካሌ ጉያሽ ያደረጀው የእናትነት ጣምሽ ውለታሽ አበጀው ከማጀትሽ ወተት በጓሮሽ እንጀራ በማር በወለላሽ በጓሮሽ እንኮረን ወዱ ክብርሽ ከፍ ይበል ከሰላምሽ ጋር የወለደኝ ምድርሽ ለማሩም ለቅቤው ጎጃምን ቀይተና አባይና ጣና ቤተሰብ ብር ወንዝ ደርሰናል። ብር ወንዝ ሻገረው እንግዲህ እዩት ሻገረው አላክ ወራ እንዴት አተ ይሆንልሃል። ኧረ እባክህ ኧረ እዩት፣ እግዚአብሔር እዩት፣ ቦታ እዩት። መዝለል ከቻልሽ እዚህ ጋር ነው መዝለል ከቻልሽ በዛ ጫማ ማውለቅ ነገሩ ነጠላ ጫማ ነው መሰለኝ። እኔ በዚህ ነው የምዘል። ግን የምትፈሪ ከሆነ ተመለስ ማለት ይህች እንዳትፈሪያት። በቃ እዛ ጋር ዳር ላይ አምባሩን ያጌጠበት ሌላ ማለታችን እዛ ጋር አይ ምርጥ ነው። ኦራ ግን እኛ ያልተመጣ ማር ከመብላት ቢቀር ይሻላል። አራራ እንዲያስቶ ይዘኑና እንመጣለን። እናሳያችሁ እግዚአብሔር እናሳያችሁ። ማር ይለያል ዛሬ የትም ሄዳ አይቻልም ነው ማር ይላል ከንፈርሽ ሳስብ ልክ ነስምሽ ማር ደሞ አልሽኝና ቀረው ያዘው እንግዲህ ቤተሰብ አሁን ወደ ቤት እየደረስን ነው። በቃ እናልቀረም ገባን እንግዲህ ሊበ ኧረ ውሻ አለ ቆይታችሁ ውሻ አለ ተጠንቀቁ። አስበላት ውሻ ቻዝቡች እንዲያው ስለጣለችልሽ በሉን። ያው እንግዲህ ያው ቤት ደረስን። መቼም መድረስ አይቀርም። ግብ ወይ ነገ ግድፍት ቢሆን አትሉ ማለት መድኃኒዓለም ማለት ግጥም አድርጌ በርጨስጨስ ጀመረ እንዴ አንተ ባትሩ እኮ እንትን እያለኝ ዋይኔን እንዴ ያለ መጣ ጠላ በከለኝ። ኧረ የለም ጠላ አንድ ብቻ እያበድህ ነው። ላውልቀው። ኧረ ልበስ ኧረ ምን ታደርግ ነው እንደሱ ነው? እንዴታ ፍራቴን አይተህ ነው? ለንብስ አልበገርም። ኧረ አዳነች ኧረ ገረ ልስማ ቦትና ቆይ እኔ ምን እንደዚህ ሆነ ከምትቆርጠ ከምትበላ ቢቀርብስ እንዴው ብተኛ ማር ነው። ኧረ ጋሽዬ ነው እንዴ ማር የሚቀርብ ወይ ለምታደል አይተህ ነው? እንዴት አሁን እንደዚህ ጥይት ራሱ አይገባኝም። ኧረ አንተውማ ይሄ ንድ ነው። ቴልሚ ነው ይሄ። እሱ ደግሞ ጫማው ነው። አዋ
አራ በቦት ነው ጨዋታው። እንደዚህ ነው ማር የሚቆረጥ ሲጀመር ይኸውልህ ንፋስ አይገባኝም። ደግሞ ስለ ኦፕሬሽን የሚያደርግ ሰው አይመስልም። ጓንት አሻራ እንዳይቀር ነው ንባለ አረባት ነገ እያደነ ሰው ማተረግ ወይ ወደኛ ዋታ እንዲ ነው ናማሰርና አራ ደግሞ የሚታሰር ነው። አራ እንዴ ቀልድ ነው። አንተ አድጃለሁ ማለት ነው። ጠበበኝ ምስማ ደና አርጋስሱ ያችን ይሄን በውስጥ አርጉዞ እንደሱ እንደ በዳሪ አርገው ተዋላም ነው እንዲያርገው አላም ነው በዳሪ አርገው እንደብሻ በውስጥ ነው። ደምቡን አትርሳኝ ሰውዬ አይደለም ንብና እንትን ነስማ ያ የሚታየው ምሮ ማሩ ደና አርገሰሩ ይሄው ማርስ ቆርጥ የነከው አራ ሰው ታስራል መሰለኝ። ምን ይገኝ አረ ይኸውልህ ወጥቷል እኮ አላሰርኩም። ይኸው እዚህ ጋር ይኸውልህ ክሳራ ነው ሲጀምር ስታይ አንድ አታመጣም አንተ። አራ ልናይ ነው እና ልናይ ነው። እሺ አስወግናት መስልም እኮ ኤሊያኖች እነዚያ አረ እነሱ ነው ትመስል እና ጥበበኛ ነኝ ማለት ነው። የቴክኖሎጂ ሰው ከባድ ሰው ናቸው። የቴክኖሎጂ ሰው ነኝ ማለት ነው። ሲጀምር ተንከባከቡ። የገጠር ሰው እንደዚህ ነው ማር የሚቆርጥ። አዋ ያው እኔ ፍራቴ ጨምሮ ነው እንጂ ራቆታቸውን የሚቆርጡ አሉ። በርግጥ አረ እውነቴን ነው። እስቲ ማር ነው አይተው ባል ምን ይሻለኛል እኔ ስለማልቆርጥ ደረጃዬ ጠፋ። መደረጃው ትልቁ አለ አንተ ሶይል በኋላ በቃ ይንጠርጋኝ። አሁን ስራ እንጀምር። እሱ ታጥስባት እንትን አትልም ነይ ከዚህ በኋላ እንኳን ትባላለች። እዛው ነው እዚሁኛ ነው ማለት የለም እንደፈለገ ወይ ነጅ ወይ ጋር አስቀምጠው እጄ በላችሁ መሰል ነይ አትናልገበም እና በቃ እንጂ ሰላም ቤተሰብ እንግዲህ ገብተናል። ያው እስኪ እናያለን አብረን ላይትም በጣም ተጠምቀናል። አናት ላይ አድርጎ ክላክራክራኩ ባይ አፍሮን ክላው ይሄኛው ዋው ቤተሰብ እንዴት አድርጎ ለቆ እንደሄደ ብታዩ። ከራሱ ጋር ኧረ በስመ አብ ይለያል። ኧረ በስመ አብ ምን አይነት ተናጋሪ ነው? አይታችሁት ነው። የመጀመሪያ ማራችን ወጥቷል። አይ ቤተሰብ እንግዲህ ይታያላችኋል። ለቆራም ሶስተኛ ግባ አረ ወይ የትንኪያ ለበጠች ከይና ከፈሪና ያለው ሰውዬ አይመና
እሱ እኮ መጥጠው ነው አይደል? አትኛው እዚህ ውስጥ ያለውን ይሄን ታልተው አይደልና አይደለም ገና ማር ይሄ ውሃ ሲሞሉበት ማር ይሆናል እንዴ? ብጥብጥ ማለት ይሄ እኮ ሾሮ ደረቅ ነው እና እንግዲህ ተተውት ነው እንጂ ሲያደርግ ረባክሽ የተጣጣመ ሄዳር ዳር ነው ይሄ ባዶ ሲሰሩት እንዳለ ይሄን ማውን ሰፈፍ ነው እንዳለ ዝም ብሎ ይሰሩት እንዴ? እነሱ ናቸው እንጂ የሚሰሩት እኔ ሳይተውት ኋላ ነው ወይ አምጠው የሚሞሉት እና እንግዲህ እንዴ ነው የሚሰሩት ይሄ እንዴ ምን ማለት ነው? አንቺ ማታውቂም እንደኔ ወራ ማርያም እንደከ ሰው መስለሽኝ በይ ቆይ ዝም በይ አፍሽን አሳብ አሁን እንዴት እስቲው እያየሁት ዋ እዚህ ጋር ጠቅላይ ሚኒስትሩ ዋ አምራቿ ናት አንሳል ቆይ ልክለ አምራች ባለቤት ናት እናት አራ ንቅመስማ ጎበዝ እህል መስሎህ ነው እስቲ ቁረስ አራ በስማም በለው አንተ አራ በስማም ወልደስ ምን አይነት ሰው ነህ በስላሶች ባረኩልኝ ማደበ አራ እኔንም እንዳታስገባኝ ብራዝ ተው እንጂ አራ አይን እየበላህ ነው ለካ ወዛ መጣ እስኪ ድገም አራ እስኪ አንቺ ደህና አድርግሽ እንዳትበይ አረ ቆይ ግዴለ ያንቅሻል አረ ሁሉ አልፈጀውም ማርያም አራ እጂ ሁሉ ልትበይ ነው ቅረስ አንተ ቅረስ አይደል አራ ሴት ማትመስል አንተ ጅብ ነው እንጂ ማጽወት የከተማ ጅብ እስቲ ሞክሪ አይዞሽ አረ ደህና ነሽ አንቺ በይ አራ ያዝጎች